ሁለት አንዳንድ ጊዜ ያገላለጽ ነገር ሊሆን ይችላል። ያገላለጽ ነገር ሀገር ፈርሷል ስትሉና በዚሁ ከቀጠልን ሀገር ሊፈርስ ይችላል። ሁለት የተለያየ አነጋገር ነው። ይህን መለየት አለባችሁ። ሀገር ፈርሷል ካልንማ እኮ በቃ ማውራት አንችልም። አቆመን እዛ ጋር። ሀገር ፈርሷል ካላችሁኝ ታዲያ እኔ ጋር ለመወያየት ለምን ትመጣላችሁ? ለምን ሆነ የምትመጡት ታዲያ? እንዳይጋጭባችሁ ነው። የመንግስታት ግንኙነት እየተፈጸመ ባለበት እየተታኩሳችሁ ምንድነው አላማችሁ ስላችሁ ወደ 4 ኪሎ ለመግባት ነው እያላችሁኝ አዘሴም ዳይም ደግሞ ፈርሷል ስትሉኝ የሚጋጭ ነገር ነው። እሱ እንዲስተካከል ነው እንጂ ሀሳባችሁን እንትን እያልኩኝ አይደለም። በተረፈ የምታደርጉት ትግል የምትሰሩት ፕሮፓጋንዳ በእናንተ ዙሪያ ላይ በፕሮፓጋንዳችሁ እንዴት መስራት እንዳለባችሁ እኔ አልነግራችሁም። እናንተ ናችሁ የምታውቁት። ድምፅ አይሰማም እንዴ? 1 2 3 4 ኦኬ 1 2 3 4 እሺ፣ ወደዚህ ልምጣ። ቲክቶክ ላይ ያሉ ሰዎችን ትሰማላችሁ። እዚህ ጋር ቆልፌዋለሁ። ሁለት ነገሮችን አጥብቄ እቃወማለሁ። አይ ዶንት ኬር ከየትም ልትመጡ ትችላላችሁ። ሁለት ንግግሮችን እኔ ጋር ስትመጡ ጥንቃቄ ያስፈልጋል። እቺ ሀገር ትፍረስ ብለህ የምትናገር ከየትኛውም ብሔር ልትወጣ ትችላል። ማንህም ልትሆን ትችላል። እኔ ፊት እቺ ሀገር ትፍረስ ያልከኝ ሰዓት እንዴት አድርጌ አዋርጄ እንደማባርት አለ። ይህን ንግግር እኔ ፊት ለፊት ላይ ተናገሩና ፈትኑኝ። አናቴ ይፍረስ። እቺ ሀገር ትፍረስ ሌላ ነው፣ እሱ አላማ ሌላ ነው። መንግስትን ቀይር ከፈለክ እንደፈለክ አድርግ። አይ ዶንት ኬር። ሀገሬን ግን አደራ። ዜጎቻችን የሚኖሩባቸው ናቸው፣ ይኖራሉ። ይክፋም ይልማም ይኖራሉ። ከነገ ዛሬ ይሻላል። ከፈራረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። ቢያንስ እንዴ ይሄን አይፈቀድም። ሀገሪቱ አልተመቸችም። ማንም ልትሆን ትችላል። ራስን ችለ ጓዘን ይዘውጣ። ማይ ፍሬንድ አብረን እንውጣ አትበል። ራስን ችለ ውጣ። ሄዶ ወደ መዘውርበት ዙር። ሀገር በምትፈልግ ሰዓት ላይ መተህ ደግሞ ሀገርን ደግሞ መጠበቅ አለብህ። ወይ ድምፅ ይሰማል። ይህን ማንኛውም ሰው በሀገሩ ጉዳይ በጣም ከባድ ነገር ነው። ራሽያ ትፍረስ አትልም ቭላዲሚር ፑቲን ስለበደለ። አሜሪካ ትፍረስ አትልም። ባለንበት ሀገር ላይ ስለምንኖርበት ሀገር ላይ በምንኖርበት ሀገር ላይ ፖለቲካ ላይ አንሳተፍም። በምንኖርበት ሀገር ላይ ስራ ሰርተን ቤተሰቦቻችንን ረድተን ደረትን ነፍተ በምትኖርበት ውጪ ስለምትኖርበት ሀገር ላይ ደፍራትን ማትናገረውን ንግግር ወደዛ ግን መወርወር የለብን። አሜሪካ ያለ ፖለቲከኛ ብሔርተኛ ስለ አሜሪካ ይህን ትናገራለህ? እስኪ አሜሪካ ትፍረስ በል። እስኪ ካናዳ ትፍረስ በል። እስኪ በማንነቴ ምክንያት በጥቁርነቴ ምክንያት መድሎ ደርሶብኛል ምናምን ብለህ እቺ ሀገር መፍረስ አለባት ብለህ ወይም ደግሞ አገሪቷ ናሽናል ትሬት ናቸው ብላ ከሰየመቻቸው ተቋማት ጋር ስራ እስኪ። አንዳንዶቻችሁ በምትኖሩበት ሀገር ላይ ለመናገር የምትፈሩትን ወደዛ ስትወረውሩ ደግሞ ደፋር ናችሁ። ይህን ማወቅ አለብህ ማይ ፍሬንድ። ብትጠረዝ ዞረ የምትወረወረው እዛ ነው። አንዳንድ ሴት ጎንትለህ፣ አንዳንድ ህፃን ደፍረ፣ አንዳንድ ሌባ ሆነ፣ አንዳንድ አጭበርብረ፣ በስነ ምግባር ጉድለት እጅን ወደኋላ ታስረ የምትወረወረው ለዛ እኮ ነው። አገር ስላለችን አስተካክላለሁ፣ እታገላለሁ፣ መንግስት ቀይራለሁ ስትል ራሱ የምትወዳትን ሀገር ፊክስ ለማድረግ ነው። በዛ ነው ሞቲቭ መሆን ያለበት። የምታገለው የፖለቲካ ፓርቲ የመሰረትኩት የምወዳትን ሀገሬን አሁን ያለው ስልጣን ላለው ፓርቲ በምፈልገው መንገድ እያስኬደ ስላልሆነ የምወዳትን ሀገሬን ወደ ከፍቷ ለመውሰድ ነው ብለህ ነው መታገል ያለብን። የበደለ ስርዓቱ ነው፣ ሀገር አይደለም። ስርዓቱን ትተካዋለህ። ማናጅመንቱን ለመቀየር ነው የምትታገለው።
አይ ቲንክ ይሄን የሚነግራችሁ ደፍሮ የለም እስከዛሬ። ለዛ ትክክል መስሏችሁ ኖሯችኋል። አሁን በደንብ ይነገር፣ ሁሉም ሰው ይነግራችኋል። እና ይሄ በመፍራትና በመንቀጥቀጥ የምንጠብቀው ነገር ነው። እየተገደልክ ነው፣ እኔም እየዘገብኩልህ ነው። እየታገትክ ነው፣ ይኸው እየዘገብኩልህ ነው። የዜጎችን ሰቆቃ በደል ምናምን እንድትናገር ይኸው መድረክ እየሰጠው ነው። እየተነፈስክ ነው። ከዛ በዘለለ ግን እዛ ሀገር ላይ እንደፈለግ ቅርሻትህን ልተፋ አትችልም፣ እስከ መጨረሻው ድረስ ማለት ነው። ማን አባተ ስለሆንክ ነው አገር ትፍረስ ምናምን ማናችሁም ልትሉ አትችሉም። ማንህን ብትሆን ማለት ነው። ዳሰነችና አንጋቶም ያለው ኢትዮጵያዊ ሰሜን ካለው ኢትዮጵያዊ እኩል ነው። ዋጋ ከፍለዋል። አባቶቻችን እናቶቻችን ዋጋ ከፍለዋል። ማንህም በተለየ ሁኔታ ዋጋ አልከፈልክም። ማንህም ባነሰ ሁኔታ ዋጋ አልከፈልክም። ሁሉም ለዛች ሀገር ላይ ደምቷል፣ አጥንቱን ከስክሷል። ዝመት ሲባል ከጥግ እስከ ጥግ ሄዷል። ትኖራለህ፣ አልተመቸህም፣ ትታገላለህ፣ ትቀይራለህ። በለስ ከቀና 4 ኪሎ ትገባለህ፣ ፊክስ ታደርጋለህ። የጋራ ጉዳያችን ደግሞ በሚመጣበት ሰዓት ላይ የጋራ ጉዳይን ደግሞ ለመከላከል ትመጣለህ። ያ ነው ማድረግ ያለብህ። አንዳንድ ቀኑን ሙሉ እዚህ የሴት ስለ ሴት ዳሌ ስታወራ ስተነትን ምናምን ትውልና ልክ እኔን ስታይ ደርሶ ብሔርተኛ አደገኛ ፖለቲከኛ ያደርጋል። ቀኑን ሙሉ እኮ ለህዝብ ለወጣበት ድምፅ አልሆንክም። እንደዛ ነው እያየን መግባት አለብን ለማለት ያለው። በጣም እንደዚህ አይነት ነገሮች ጥንቃቄ ያስፈልጋል ለማለት ያለው። ክብራትና ክብራን፣ በተረፈ እኔ ይሄን አውራ ይሄን አታወራ ምልህ ነገር የለም፣ ሁሉንም ሰማለሁ። ግን አንዳንድ ንግግሮች እነሱ መታረም ስላለባቸው ነው በሚል ነው። ከልብ ነው ማመሰግነው። እዚህ ውስጥ ያላችሁ 200 ሰዎች፣ ፌስቡክ ላይ ያላችሁ፣ በአጠቃላይ እያደመጣችሁ ነው ያላችሁት። ቀጣይ ሰኞ ሀገራዊ ምርጫ ይደረጋል። በዚህ ምርጫ ላይ ምን ትጠብቃላችሁ? አንዳንዱ ዝም ብሎ የፉገራ ምርጫ ነው ይላል፣ መብታችሁ ነው። አንዳንዱ ከፍተኛ ትንቅንቅ የሚደረግበት ምርጫ ነው ይላል፣ መብታችሁ ነው። እዚህ ጋር ኢወርልድ አለ፣ አያና አለ፣ ፍሬ ቶኪዮ አለች፣ ቅድስት ግርማ አሉ። በዚህና አይ ዶንት ኖ የሶፎንያስን ጉዳይ ሰምተው ከሆነ ምናልባት እግረ መንገዳቸውን የሚሉት ነገር ካለ በሶፎንያስ ጉዳይም የግድ ፖለቲከኞች ፖለቲካ ብቻ አወሩ፣ ማህበራዊ ጉዳይ ላይ ያወራሉ። በተለይ እኔ ጋ የሚመጡ ሰዎች የራሳቸው የሚናገሩት ንግግር ካለ እነሱን ሰምቼ ወደ ምርጫውና እናንተ ወደ አነሳችሁት ጉዳይ ላይ ሀሳብ አስተያየቶቻቸውን እንዲሰጡ ነው ማደርገው። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። እዚህ ያላችሁ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። የገዢው ፓርቲ ሰዎችን አታስገባም ወይ? እኔ ቤት መጥቼ ላስገባ እንዴ? ለራስህ ስትል መጠ ተከራከር። እዚህ ፋኖ መጥቼ ላስገባ እንዴ? የራስህ ጉዳይ። ተጋፍተህ ግባና ፕሮፓጋንዳን ስራ። ቤትህ መጥቼ ሪኩዌስት ልላክልህ እንዴ? ከመጣ መጣ፣ ካልመጣ የራስህ ጉዳይ። ምን አገባኝ? እኔ የመጣውን ማስተናገድ ነው ኃላፊነቴ። ስትመጣ አስተናግዳለሁ። ስነ ምግባር ካለህና በስነ ምግባር የምትወያይ ከሆነ አደምጣለሁ። ካልመጣ ደግሞ ቁጭ ብለህ ታደምጣለህ። የማንን ጎፈሬ ታበጥራለህ ለማለት ያለው። እሺ ቴንኪው። ድምፅ እዚህ ጋር ማይክ ላስጠጋ። ወሬ ቢበዛ ባህያ አይጫንም ይላል የሀገር ሰው። 1 2 3 3 2 1 ኦኬ። ጤና ይስጥልኝ ኢወርልድ፣ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ ወይ? ደህና ናችሁ ወይ ወዳጆች? ሁሉ ሰላም ነው? እንዴት ነው? እግዚአብሔር ይመስገን። የምትሄዱበት ጉዳይ ካለ ምናልባት ስለ ሶፎንያስ ጉዳይም እያወራው ስለነበረ ምናልባት እንዳላፍናችሁ ቀጥታ ወደ ፖለቲካ እንዳልሄድ የምትናገሩት ነገር ካለ በሱ ጉዳይ ላይ ትናገራላችሁ። ከሌለ ግን ቀጥታ ወደ ፖለቲካዊ ጉዳዮች እንሄዳለን። እሺ፣ እዚህ ላይ 2 ሰው ብቻ ነው ማስገባው። በነገራችን ላይ እዚህ ላይ ሞዴሬተሮች ከ2 ሰው በላይ እንዳትጨምሩ። ከዚህ በኋላ ማደርገው ውይይት በ4 ሰዎች ወይ በ3 ሰዎች ብቻ ነው። እሺ፣ 8 ሰው አስገብቼ እዚህ ፓርላማ አፈ ጉባኤ አይደለም ወይ አባትህ ወይ እናትህ ቅጥረኛ አይደለም። 4 ሰው ነው ማስገባው። በቃ አለቀ። ቀኑን ሙሉ ከበደ አየለ እያልኩኝ 16 ጊዜ አልዞርም። ቀድሞ የመጡትን አስገባለሁ። እሺ፣ እዚህ ጋር ወንድሜ ለአዳዲስ ሰዎች ቦታ ልስጥ። እሺ፣ አዳዲስ ፊቶች ኤአይ እዚህ ጋር በቂ ነው። ኔትወርክ ምናምን ካላወረዳቸው በስተቀር እዚህ ላይ ወረዳ እንዴት ልጁ ሳምራዊት
የአዳዲስ ሰዎች ሚዩት አድርጎ የገባችሁ ሰዎች ሚዩት አድርጉልኝ። ኦኬ እኔ ላድርግላችሁ አዳዲስ ስለሆኑ። እሺ በኔትወርክ ምክንያት ከወረዱ ብቻ እዚህ ላይ ሰው እንጨምራለን፣ ካልሆነ በነሱ ጀምረን በነሱ እናገባዳለን ማለት ያለው። ቀደም ሲል ጋዜጠኛ ሶፎንያስ ስለሱ ሳወራ ነበረ። ሶሻል ሚዲያ ላይ ሲዘዋወር አይታችኋል ብዬ ተስፋ አድርጋለሁ። የሶፎንያስ ጉዳይ የአብዛኛውን ሕዝብ አንጀት የበላ ጉዳይ ነው። እናትየው ስለ እግዚአብሔር ብላችሁ ልጄን አግዙልኝ ይላሉ። ከዚህ ቀደም ይህ ጋዜጠኛ ወደ አዳማ ሄዶ ከአንድ ዩቲዩበር ጋር ምን እንደተነጋገሩ እነሱ ናቸው የሚያውቁት። ነገር ግን በተመሳሳይ ጾታ ድርጊት ውስጥ ተገኝቷል ተብሎ ድብደባ የተፈጸመበት ልጅ ነው። ከዛ በኋላ አፍሮና ተሸማቆ ጸበል መግባቱን ነገረን። በጸበልም እያለ የኢትዮጵያን ሕዝብ የበደልኳችሁን በሙሉ ይቅርታ ላለው ብሎ ቪዲዮ ሰራ። እዚህ ጋር በዩቲዩብ አሳሳያቸው ነበር ፎቶውን። እጅግ ተጎሳቅሏል። ከሰውነት ተራውቷል። ወደ ስራዬ መመለስ እፈልጋለሁ አለ። ይህ ልጅ ሜንስትሪም ሚዲያ ላይ ኢቲቪ የሰራ ልጅ ነው። ፋና፣ ዋልታ፣ ሌሎች ሚዲያዎች ላይ የሰራ በብዙ ድርጅቶች ላይ አምባሳደር ሆኖ የሰራ ነው። ክፉ ነገር አይግጠማችሁ። የቀን ጎዶሎ መጥፎ ነው። በቀን ጎዶሎ በአንዱ ቀን ነው ነገሮች ሁሉ የተገለባበጡትና እናትየው ከእግዚአብሔር ታገኛላችሁ፣ ልጄ ምን እንደነካው አላውቅም፣ እኔን እንኳን ለመግደል ዘይት እስከ ማፍላት የደረሰ ልጅ ነው። እንዲህም ሆኖ ግን እባካችሁ የኢትዮጵያ ሕዝብ ልጄን አድኑት ብሏል። የእናት ወድ እንደምታውቁት ነው። አንዳንዶች ድንጋይ ይወረውሩበታል። አሁን እግዚአብሔር የተመሰገነው ብዙዎቹ ወደ ቀልባቸው መጥተው ይሄ ልጅ መታገዝ አለበት የሚል ነገር ላይ ደርሰዋል። ስለዚህ ልጅ የምትናገሩት ነገር ካለ ልጁም ይቅርታ ጠይቋል። የበደልኳችሁን በሙሉ ይቅርታ አድርጉልኝ፣ አግዙኝ ይላል። መለወጥ ፈልጋለሁ ይላል። ፍጹም ሊታወቅ በማይችልበት ደረጃ ላይ ነው የተለወጠው አካላዊ ሰውነቱ። እጅግ ያሳዝናል። ሰው ይሄ ልጅ ከእጃችን ከማምለጡ በፊት እናግዘው የሚሉ ድምፆች በዝተዋልና ምናልባት እሱን ጉዳይ ከሰማችሁ በዚህ ጉዳይ ላይ የምትሉት ነገር ካለ እንደው የምትሉትን ሳልጠይቃችሁ ወደ ሌላ እንዳላልፍ ብዬ ነውና የምትሉት ካለ ኢወርልድ ሰምተህ ከሆነ እንግዲህ ከሱ ልጀምር። ከሱ እኔ ወደፊት እቅድም እኔ በሱ ነበር ምርምር ሳደርግ የነበረው በዚህ ዲኤስኤም 5 የሚባል አምስተኛው ዶክተር ምህረቱ ደበበን ተከታትለ እንደሆነ ኢንተርቪው አድርጓል። ዲኤስኤም 5 ሲቪር እና ማይነር አድርጎ ለሁለት ከፍሎ የአእምሮ ጤናን ማለት ነው 22 አሉ። በልጅነት ሚይዛለ፣ ካደገ በኋላ ሚይዛለ። የእሱ ጥፋት አይደለም ነው። አሁን እኔ ቴዲም ወንድሞችም ዜቶችም ያሉትን አንድ ሰው ዝም ብሎ ቢሳደብ ወይ እንደ አብይ አይበት ቢገል የአእምሮ ጤና እክል ነው የምንለው እኛ። የአእምሮ ጤና ምርጫውን በደንብ ካልመራ አገርንም ካልመራ እና እግዚአብሔር እየማረው። እኔ ቪክቲም አድቮኬሲ እኔ እዛ ሳይካትሪ ሆስፒታል እየሰራው ተመትቻለሁ። ክስ ላይ ነው፣ ፍርድ ቤት እየጠበቅኩ ነው። ካሳው ምን ይሁን እስከ ዶናልድ ትራምፕ ድረስ ገብቷል። ኢንቨስቲጌሽን እስራኤላውያንን እግዚአብሔር ጋርካቸው እያደረጉት ነው እና ተባብረን ምናግዝበት። አሁን ቅድም በእኛ ባህል የተወገዘ ነው። ትልቅ ቁም ነገር ያለን ነገር እሱ ነው። ይሄ ግብረ ሶዶማዊነት እኔም ማናችንም አንደግፍም፣ ግን የአዳልት ጉዳይ ነው የሚሉት አሜሪካውያን፣ በተለይ ዲሞክራቶች የአዳልት ጉዳይ ነው። ሌላው ነገሩን ሳታረግ እዛ ላይ ምን አገባ ነው የሚሉት። ግን እኔ አልቀበለውም በግሌ ኢትዮጵያ ስላደግኩኝ። እንደገና በሃይማኖትም አይፈቅድም። በሃይማኖት ስትሄድ ግን ሶዶም ገሞራ ድሮም ነበረ። ቴዲ አሁን አንተ ጋዜጠኛ ስለሆንክ እውነቱን ስለምትናገር ስለምትጋፈጥ እግዚአብሔር ይማረው። ከዛ በላይ አልልም። አንተ ቤተሰቦቹን በምታመጣው ተሰብስበን እኔ ኢትዮጵያ ውስጥ እዛ ወደፊት ህልሜ ቪክቲም አድቮኬሲ በተለይ ሜንታል ሄልዝ ላይ መስራት ነው የሚፈልገው። የባሌ ልጆች ናቸው። አንዱ ፈረንጅ መጥቶ ተኩሶ 3ቱን ልጆች ገሏል። ዳያሊሲስ ኢትዮጵያ ልስራ የሚለው ልጅ ነው የሞተው። እና አሁን ይሄ እንደ አንተ ቅድም እንደምትለው አይምሮ ካልሰራ ኮምፒውተር እንደተበላሸ በለው። የእሱ ጥፋት አይደለም፣ ኮንትሮል ማድረግ አይችልም። ስለዚህ አሁን ተቋም ገብቷል ነው። ተቋሙ እንግዲህ ብዙ ሰዎች የተማሩ አሉና እዛ እርዳታ ሲያገኝ ሁሉም ያለ ገንዘብ ነፃ ፍሪላንች እንኳን የለም በአሁኑ ጊዜ። እና እዛ ላይ ምንድን ነው የሚፈልጉት ስፔሲፊክ
እርዳታ በሚለው አንተ በስልክም ካገኘ ገብተን የአቅማችን ያህል ብንሰጥ ጤና ያገኛል። እንግዲህ አንዳንዱን አልጠራም እኔ በዚህ እና የሚሻል አለ የማይሻል አለ። ሲቪር ከሆነ ደረጃው ከፍተኛ ከሆነ አይሻልም እና አንድ የክርስቲያን ዩኒቨርሲቲው ጋር በመሆን ያንን በማጠናበት ጊዜ ልክ ፓብሊሽ ላደርግ ስል ነው ለእኔ ራሴ አሁን መጥራት በማልችለው ሌላ ጊዜ አስረዳሃለሁ። እኔ አንገቴን ተመትቼ ነበር በዚህ በሜንታል ኢሹ ባለው ሰው ሆስፒታል ውስጥ እና ያንን ሰውየዋን ኢንሴን ነው ምናምን ነው ስሙን መግለጽ አይቻልም፣ ምን አይቻልም፣ ይደበቃል። አሁን ሰምቻለሁ። ምን ኢንፎ ነው ሸገር ኢንፎ ላይ እንደ ሰዎች ሳይካትሪስት ሆነዋል። ከሳይኮሎጂስት አልፎ ስፔሻላይዝድ አድርገዋል። አዎ ይደበቃል። ለምሳሌ እኔ የደበደበኝ እስካሁን ጉዳይን ያቆየው ካሜራ አልነበረም። ሆስፒታሉ ካሜራ የለው። እቺ ላይ አንድ ለመጨመር እንግሊዝ ሀገር ፕሬዚደንቱን ገድዬ ጠቅላይ ሚኒስትሩን ገድያለሁ ብሎ ሌላ ሰው ገሏል፣ ዳንኤል የሚባል። ከዛ ነው የሚጀምረው። ከዛ ነው ያወቁት። ሰውም ላይም ይተኩሳሉ፣ ሌላ ነገርም ያደርጋሉ። ምክንያቱም አይምሮ እክል ነው፣ የአይምሮ በሽታ ነው። ኢትዮጵያ በስህተት እብድ ነው። እብደት አይደለም አይባልምም። እና የአይምሮ ህመም ነው። ከማይነር ጀምሮ በጣም ከባዱ አለና አንተ ቤተሰቦቹን ካመጣ እንተጋገዝና አንተ ስፔሲፊክ ምን እንደሚፈልጉ ቻሌንጁ ምን እንኳ እንደሆነ ያው የኢትዮጵያ አቅም ታውቃለህ፣ ሪሶርስ የለም። እዚህ እኔ ጋር ዲኤምቢ አካባቢ 3 ሆስፒታል አለው መንግስት። እዛ ላይ ግን የሚደረገውን ምናምኑን ጥናቱ ሲያልቅ አንተም ጋር ጊዜም ሁኔታ የሚፈቅድ ከሆነ እንትናለን። አሁን ልጁን እግዚአብሔር ይማረው። እንግዲህ ጸበሉም አለ ካመጣ ከቤተሰቦቹ ጋር አንተ በምታመጣው እንግዲህ የአቅማችን $10 $100 ትላንትና ሰለሞን ሹሜ ጋር እኔ አልተመቸኝም። ይሄን ሁሉ ለምን አትይዝ ማለት ይቻል ነበር። ለምን አትጨምርም ልንል እንችላለን። ለምን አታግዝም? ኤክስፒሪየንስ ስላለው ኢኮኖሚስትም ስለሆነ እንደዛ ብዬ ልለፈው። ምርጫ ጋር ልሄድ መሰለኝ። እሺ፣ በዚህ አጋጣሚ በነገራችን ላይ አንዳንድ ነገሮችን እኔ በድፍረት የምናገርባቸው ቦታዎች ላይ በድፍረት መናገር አለብኝ ብዬ ሳምን ነው። ለአንተ አይደለም። አንዳንድ ቦታዎች ላይ አይ ሰዎች በውዴታ የሚያደርጉት ነው ብዬ ማምንበት ቦታ ላይ ደግሞ የውዴታ እንደሆነ አድርጌ ነው የምነግራችሁ። እና በእንደዚህ አይነት ጉዳይ ላይ የውዴታ ግዴታ ነው። ዜጎቻችን አይ ዶንት ኬር ስለ ብሔራቸው ከሀገር ውጭ ያለን ኢትዮጵያውያን አቅማችን በፈቀደ መጠን በሀሳብ በገንዘብ ልንረዳቸው የምንችልበት ቦታ ላይ እግዚአብሔር ካስቀመጠን፣ በተለይ አሁን እንደዚህ አይነት ልጅ የዜግነት ግዴታችን ነው ውዴታችን ነው በሚለው ነው የማስበው። ስለዚህ ሲመጣ አሁን አንዳንዶች ፖለቲካ ለመስራት ቀዳዳ እየፈለጋችሁ ያላችሁ ያን ቀዳዳ ዘጋባችኋለሁ። እንዴት መዘጋት እንዳለብኝ እነግራችኋለሁ። ድርጊቱ በህዝባችን ዘንድ በህግም በባህላችንም በአኗኗራችን በአስተዳደጋችን ወንጀል ነው። ድርጊቱን ፕሮሞት አናደርግም፣ ተጠያቂነትም ያስከትላል። ማወቅ ያለባችሁ ሶፎንያስ ከነበርኩበት ሁኔታ እግዚአብሔር ረድቶኝ ወጥቻለሁ፣ አግዙኝ ያለው አግዙኝ በገንዘብ ብቻ ላይሆን ይችላል። ይሄ ልጅ ወገናችን ነው። ወጥቻለሁ ካለ አሁን የቀረው እግዚአብሔር ፈውሶኛል ጸበሌ ሄጃለሁ ካለ ድንጋይ የምትወረውሩ የምትሳደቡ ሰው የምታሳብዱ ቢያንስ ባለመሳደብ ራሱ ለጊዜው ባለመሳደብና ድንጋይ ባለመወርወር ራሱ እሱም እርዳታ ነው። አንዳንዶቻችሁ ቀውሳችሁ ሰው የምታቀውሱ አላችሁ። ልጁ ትንሽ ድጋፍ፣ ዋና ዓላማው ምንድን ነው? ሰዎች ከጥፋታቸው እንዲማሩና ጤነኛ እንዲሆኑ ነው። መውጣት የፈራው የእኛን ዱላ ፈርቶ ነው። እየቀረጻችሁ ቪዲዮ ፖስት ማድረግ ይገደል ምናምን የምትሉ ሰዎች ቢያንስ ከእናቱ ንግግር ልዋስና ከእግዚአብሔር ታገኛላችሁ፣ ልጄን አድኑት ብለዋል። ልጅ ያላችሁ እንደ ልጃችሁ ይዩት፣ ወንድም ያላችሁ እንደ ወንድም፣ ወንድም የሌላችሁ እንደ አንድ ሀገር ዜጋ ይሄ ልጅ የእኛን እርዳታ ይፈልጋል። በግልጽ ነግሮናል። እንዴት ልናግዘው እንደምንችል ደግሞ ማሰብ የእናንተ ድርሻ ነው። በጸሎታችሁም በገንዘባችሁም የምታግዙት በምክርም የምታግዙት ፕሊስ
ከእግዚአብሔር ታገኛላችሁ ተብላችኋል። ንፉጋቱኑ ለማለት ያ ነው። እሺ ኢወርልድን ከልብ ነው ማመሰግነው። አያና ወደ አያና ልሂድ። ምርጫ ላይ አንድ ነገር ልበል መሰለህ። ቆይ እሱን ፖለቲካውን መጣበታል፣ ችግር የለውም። ሁለተኛው ዙር ላይ ነው። ኢወርልድ ሰዓት አጠቃቀም ላይ ማስተካከል አለብህ። አይ ቲንክ እንዴት ናችሁ? ደህና ናችሁ ወይ? ቴዲ ሁላችሁንም ሰላም ብያለሁ። ማህበረሰባዊ የሆነውን ነገር ያው ለታመሙም እግዚአብሔር ይማራቸው፣ እንደ ማህበረሰብም ደግሞ ሰፊ ውይይት የሚያስፈልገው ነው። ቢኮዝ ሜጀር የሆኑ ፊሎሶፊካል ጥያቄዎችን የሚያስነሳል። ኦፍኮርስ ዝም ብሎ በድንቁርና ግፋ በለው የሚል አለ። ከዛ በዘለለ ግን ጀስት ሀሳቡ ራሱ ሰፋ ያለ ውይይት ስለሚጠይቅ እዛ ውስጥ መግባት አልፈልግም። ግን ማናችንም ደግሞ በሰው ላይ ፍርድ ከመሰንዘራችን በፊት የኔ ቦታ ምንድን ነው፣ የሙሴ ወንበር ይገባኛል የሚለው ለራስ የሚቀርብ ጥያቄ ነው። እሱ ራሱ እንደ ስነ ምግባርም ግብረ ገባችንም የት ጋር ደርሷል የሚለውን የምንፈትንበት ይሆናል። ብዙ አነጋጋሪ ይሆናል። ጉዳዩንም በጥልቀት ስለማላውቀው ስላልተከታተልኩት ከዚህ የዘለለ ጀስት ጀነራል ከሆነው ኮመንተሪ የዘለለ ነገር መናገር አልችልም። ስለ ፖለቲካው ላይ ትኩረት ላድርግ። የስልክ አንዳንዶች በጣም ሚዛናዊ የሆነ ነገር የሚናገሩ ሰዎች ሰምቻለሁ። የተመዛዘኝ መሬት ላይ ያለውን ነገር በደንብ ሊያመላክት የሚችል ፍሬ የሚታርግልኛል እኮ ስራ አለገብኝ ነው። መሬት ላይ ያለውን ነገር በሚዛን የሚያዩ ሰዎች ችግር አለ፣ እንዲህ አይነት ነገሮች ተፈጥረዋል። የምርጫና የዲሞክራሲ ሂደት ደግሞ ልምምድ ነው። በዛ ውስጥ ካልተሳተፍን ከህግደፍ ከሚመራው ኤሪትሪያ ውስጥ ካለው በምን እንለያለን? ዝም ብለህ አፍነ ግዛ እንዴት ይባላል? ደግሞ መሬት ላይ ያለው ለምርጫ አስቸጋሪ የሚሆኑ ህዝብ ጥያቄ ያላቸው እንዲህ ነገሮች አሉ ብሎ በጣም ባላንስ አድርገው የሚያቀርቡ ሰዎች ሰምቻለሁ። አንዳንድ ደግሞ በጭፍን ገነት ነው እየኖርን ያለ ነው የሚሉ ሰዎችም የሚመስል ድምፅ ሰምቻለሁ። የሚወራውን ነገር አናውቅም፣ የሰላም እጥረት የለም፣ ታገተ ሰው የለም ምናምን የሚል አይነትም ሰምቻለሁ። እሱ ትንሽ የተለጠጠ ነው። የምናውቀው መሬት ላይ ያለ ነገር ነው። አይ ቲንክ አይደለ፣ በአደባባይ የሚታወቅ በቤተሰቦቻችን ኤክስፒሪየንስ ያደረግነው በኢንዲቪጁዋል እኔ በግሌ በኢንዲቪጁዋል በፋሚሊ ደረጃ እኮ ኤክስፒሪየንስ ያደረግነው 40-50 ሰው ታግቶ ምን በቪዲዮ የሚያሳዩን እንትን ብለው አግተው የሚያቃጥሉ እንዲህ የሚሆን ነገር ነው ያለው። ይሄንን ሸፋፍነን በጣም ሰላም ነው ምንም ነገር መንግስት የማይክደው ገሃድ የሆነ አደባባይ ሚስጥር ሀገር ያወቀው ፀሐይ የሞቀውን ነገር የመሸፋፈን ነገር አይቻለው። እሱ ትክክል አይመስልኝም። ነባራዊ ሁኔታውን ካገናዘብን ብቻ ነው ወደ መፍትሄ የሚሄድ እድልም አቅምም የሚኖረን ብዬ አምናለሁ። እሱ ትክክለኛ አካሄድ አይደለም። ሌላኛው ደግሞ ይሄ ጭፍን የሆነ በቃ ሀገር የለም ሀገር እሱኛው ይልቁን በጣም ዲስተርቢንግ የሆነ ነው። ሀገር ጠፍቷል፣ ሀገር ተበትኗል ምናምን ይላል። ምኞታቸውን ነው የሚያወሩት። በነገራችን ላይ አንዳንዶቹ ምንድነው ሰፈሬን ከረበሽኩኝ፣ የሰፈራችንን መምህር ከገደልኩት፣ እህቴን ወይ ከአክስቴን ልጅ ካስረሸንኩ፣ ተማሪ እንዳይሄድ ካደረግኩ፣ የራሴን ሰፈር የራሴን ቀበሌ ወረዳ ከበጠበጥኩኝ፣ ጥሻ ስር ተደብቄ የጸጥታ ኃይሎችን ከገደልኩና እሱን ፎቶ አሳይቼ ብር ከለቀምኩ ሀገሪቱ ተናግታለች ብሎ የሚያስብ እኔ ስጮህ ፀሐይ ወጣች የሚል የአውራ ዶሮ አእምሮ ነው ይሄ። ጠዋት ላይ እኔ ስለ ጮኩ ነው ፀሐይ የምትወጣው ብሎ የሚያስብ ማለት ነው። ኢትዮጵያ ማለት ያንተ ቀበሌ አይደለም። የራስህን ዘመዶችና ቤተሰቦች ኑሮ አስተጓጉለ የምትኖርበት የተወለድክበትን ስሙን ጠርተህ ገንዘብ የምትለቅምበትን የምትፎክርበትን ማህበረሰብ አሰቃየህ ማለት ለዛ ማህበረሰብ አደጋ ፈጠርክ ማለት ነው። ኢትዮጵያ ግን ትልቅ ሀገር ነው። ኢትዮጵያ ማለት አንድ ሰፈር አይደለም፣ አንድ አካባቢ ሰዎች አይደለም። ብዙ ቦታ ላይ ችግሮች አሉ። ይሄንን መስተጓጎል የፈጠሩ ሰዎች ግን ቫሊዴት አድርጉ ነው። እኛ ከሌለንበት ሀገራዊ ምክክር የሚባል ነገር የለም ይለዋል። እና ከማን ነው ምክር ስትለው ሱዳን ላይ ተገናኝቼ ከአልቡራንና ከአልሸባብና ከምናምን ጋር ከህወሓትና ከህግደፍ ጋር ንግግር አድርጌ የመጣው ብሎ ደረቱን ነፍቶ ነው የሚናገር። ኢትዮጵያ ስትለው አይ ምክክር ማድረግ አትችልም እኔ እስክመለስ ድረስ እኔን እስክታስተናግድ የኔን ምቹ እና ይሄ በቃ ዝም ብሎ ሚዲያ ላይ ኦፍ ኮርስ ቅድም እንዳልነው ምንም ነገር ብታመጣ ሊደግፍህ የሚችል አካል ታገኛለህ። ቢኮዝ ሀገራችን ውስጥ ለረጅም ጊዜ የትምህርት የብዙ ነገር የኢኮኖሚም ጉዳት ስለደረሰብን ነገሮችን ለማስተዋል ለማመዛዘን የሚቸገር በብሔር ክፍፍሉ በጣም የገነነ እንደዛ ባከረርክ ቁጥር ጤነኛ ነገር የሚፈጠር የሚመስለው ልክ እንደ አርሰናልና እንደ ማንቸስተር ሲቲ ምናምን አይነት ፉክክር የሚመስለው ፖለቲካ የሰው ህይወት እንደሚታጣበት ፈጽሞ ማስተዋል የማይችል አለና
ከዛ የተነሳ ጠበብ ያሉ አምሮች ጠበብ ያሉ አማራጮችን ይሰጡናል። ኢን ሪያሊቲ ግን ዲሞክራሲ ኢትዮጵያ ውስጥ አለ ሰፍኗል የምትል ከሆነ ውሸታም ነው። ኢትዮጵያ ማለት ዲሞክራሲ ልምምድን ገና እኮ የጀመርን እኮ ነው። እና አሜሪካ እኮ ማለት ሲወለዱ ጀምሮ ዲሞክራሲ እየተለማመዱ ያደጉ ናቸው። በእኛ በሀገር በእድሜን በልጣቸዋል። 250 ዓመት ግን እነሱ ዲሞክራሲን ወደ ኋላ ወደፊት እያሉ ተለማምደውታል። እኛ ዲስራፕትድ የሆነ ባለፈው 50 ዓመት ውስጥ የምን 50 ዓመት ባለፈው 35 ዓመት ውስጥ ነው 7ኛ ምርጫ እያደረግን ያለነው። የተቆራረጠ 100% የሚያሸንፍበት አፈና ያለበት ባህሉም የለንም። የዲሞክራሲ ተነጋግረን እዚህ ቤት ነው አይደል በዲሞክራሲ እኩል ድምጽህን አሰማ ራሱ የተፈቀደልን በጣም ጥቂት ቤቶች ውስጥ አሁን እየተስፋፋ ነው ባህሉ ነው። በፊት እኮ ሰው የሐሳብ ልዩነት ካሰማ ማንነቱን ቀምተህ የምታስወርድበት ስቴጅ ነው ያለን እኮ ፖለቲካ እናወራለን ብለን በአስተሳሰብ ደረጃ ራሱ ዲሞክራሲ ውስጣችን ነው። ይሄንን በያዝንበት ሁኔታ ኢትዮጵያ ውስጥ ዲሞክራሲ ሰፍኗል አይሰራም? ኢትዮጵያ ውስጥ የዲሞክራሲ ልምምድ አለ። የስ የዲሞክራሲ ልምምድን የምታሰፈው ውስጡ ገብተህ ተሳትፈህ ችግሮቹን አጋልጠህ ማስተካከያ አምጥተህ ነው። ዛሬ ተብሎ ዛሬ አይሆንም። በ24 ሰዓት ቤተ መንግስት ይገባሉ። ጥቅሙንም ጉዳቱንም ባለቤቱ ነው የሚያውቁ። እዚህ ውጭ ሀገር ተሰቅለ ቀን ሙሉ ቢራ ስትጠጣ ምን ስትዝናና ውለ ማታ ላይ መተህ አዘንኩልህ አለቀስኩልህ የምትለው አንተ ውሸቱን የምታወራው ሳትሆን እውነቱን እየኖረው ያለው መሬት ላይ ያለው ዘልዬ ቤተ መንግስት በእኔ ጦር ስላነሳውኝ ዓለም ተናውጣለች የሚለው የዶሮ አምሮ አይሰራም። ራስህን ነው የምታቃጥልበት። ትክክለኛው አካሄድ በምርጫ ሂደት ውስጥ መሳተፍ ነው። ቅድም አንዱ ሰውዬ አብዩ ከወረደ ሌሎች አምሮ ኦፍ ኮርስ ኢትዮጵያውያን በጣም ብሪሊየንት አሉ ምናምን። የብልጽግናን ፓርቲ አውርደህ መንግስት ሊገነባ የምትችልበት የፖለቲካ መዋቅር አለህ ወይ ነው? እሱ ካለ በምርጫ ወዳድረህ አምጣው ወደፊት አለን የሚሉት ተሳትፈዋል። ዘሴም ሰውዬ ምን አለ አሁን ምርጫ የሚወዳደሩት ውሸታሞች ናቸው እነሱ ምንም አይረቡም አንዳቸውም አይረቡም። ኦኬ የሚወዳደረውን አንዳቸውም አይረቡ ከሆነ 47 ፓርቲ 73 የግል እጩዎች ህዝባችን በድምጽ አምጥቶ ስልጣን ይስጠን የሚሉት አይረቡም። ስልጣን ይዞ ያለው የብልጽግና ፓርቲ ከ10 ምናምን ሚሊዮን በላይ ደጋፊ ያለኝ የሚለው አይረባም። ያንተ አጎትና ወንድምህ ጫካ ገብቼ የሰው በጋርጄ በልቼ ሰፈር ረብሻለሁ የሚሉት ብቻ ናቸው የሚረቡት። በምን የእውቀት ደረጃቸው፣ በምን የትምህርት ደረጃቸው፣ በምን ተሞክሯቸው፣ በምን ልምዳቸው፣ በምን ስትራክቸራቸው እርስ በርስ አጎትና ወንድምህ ራሱ ደግሞ በጅራፍ ይባረሩ የለ እንዴ? በስልጣን የተጣሉቀ እንዴት አድርገው ነው ኢትዮጵያን የምታክል ሀገር የሚመሩልን? እነኚህ ሪሊስቲክ የሆነ ጥያቄ ሳትጠይቁ ባትሄዱበት ጥሩ ነው። ምርጫ መደረግ አለበት። ሴሬሞኒው ራሱ ያስፈልጋል። ልምምዱ መቋረጥ የለበትም። ኮንቲኒዩቲው ያስፈልጋል። በዛ ውስጥ ግን የጎደሉ ነገሮችን የሞላን መሄድ እንፈልጋለን። የመጨረሻ ነገር የምናገረው አይ ቲንክ ሰዓት እየጨረስኩ ነው። ኢትዮጵያ ህዝብ መሬት ላይ ያለው ህዝብ እመርጣለሁ ብሎ ተነስቷል። የአንድ ሀገር ህዝብ የዩጋንዳን ህዝብ የሚያክል ህዝብ 50 ሚሊዮን በላይ ኦልሞስት የኬንያ ህዝብ የሚያክል ምርጫ ሊመርጥ ወጥቷል። ሙሉን ህዝብ የሚያክል ማለት ነው። ካርድ ወስዷል። ምንም አንተረብሸዋለሁ ምናምን የምትለው ቦታ ላይ ወጥቶ እንትን እያለ በነገራችን ላይ በጥብጠን ፎቶ አንስተን ቪዲዮ ቀርጸን የሆነ መንገድ ላይ እንትን አድርገን ለውጭ ጋዜጠኞች ሰተን ይሄ ምርጫ አልተደረገም፣ ይሄን ክልል መምራት አትችልም፣ ህጋዊ ስልጣን ህጋዊ ስልጣን የለህም። በቀደም የሆነ ቦታ ሳወራው ነበር። የመንግስት ሰዎችም ኦልሬዲ ያውቁታል። አሁን ዛሬና ነገ ራሱ ወሎ አካባቢ ላይ የሆነ አካባቢ ላይ የሆነች ብጥብጥ ፈጥረን እሷን ቪዲዮ ፎቶ አድርገን ወደ ውጭ ልከን ይሄ ምርጫ አልተመረጠም፣ ኦሮሚያ ውስጥ አልተመረጠም፣ አማራ ክልል አልተመረጠም፣ ይሄ ምርጫ እውነት አይደለም ሻም ነው የሚለውን ብናሰራጭ ሌጂቲሜሲ እናሳጣዋለን። ይሄንን እንስራ ብለህ የምትለፋውን ያህል ፖለቲካል ሶሉሽን ለማምጣት ብትለፋ ይሄ አይሰራም። ባይዞ ኦልሬዲ መንግስት መሀላቸው ቁጭ ብሎ የሚሰማው ወሬ ስለሆነ ተዘጋጅቶበታል። እና እነሱ የሚሉት እኛም አውቀናል፣ ጉድጓድ መሰናል ነውና የተሻለ ቅድ ቢወጣ የተሻለ ነገር እናመጣለን። ሰላማዊ ምርጫ እንደሚሆን ፎር ዘ ሞስት ፓርት ተስፋ አድርጋለሁ። ቴንክ ዩ ያና። እሺ ቅድስታችን ሰላም ቴዲ፣ እንዴት ናችሁ? አያና ይወርድ እና ፍሬ እና ከታችም ያላችሁ መጀመሪያ በተነሳው ሀሳብ ላይ እኔም ጠቅለል ያለ ነገር ነው መስጠት የምፈልገው። ምክንያቱም ኢትዮጵያ ውስጥ ብዙ ነገሮች ሲመጡ ትንሽ ይሄ የመንጋ ነገሮች ይበዛበታል እና እኔም እዛ ላይ ነው ማለት የምፈልገው። ጋዜጠኛው ላይ የተከሰተው ነገር ድርጊቱ እንደ ኢትዮጵያ ባህል ወግና ሕግም ትክክል ያልሆነ የሚወገዝ ነው። እኔ መጀመሪያም አካባቢ ይሄ ጉዳይ ሲነሳ
ይሄ ልጅ በዚህ መስመር ውስጥ ሄዶ እንደነበረ ተጨባጭ የሆኑ ነገሮችን ማግኘት ተችሏል ወይ? ተነስቶ በጣም ይቅርታ ላለው ምናምን ሲል ጥያቄ ነበር ለራሴ። ይሄ ልጅ ጫና መጥቶበት ይሆን ወይ ወደዚህ እንትን ውስጥ እንዲመጣ የሚያደርገው የሚል ጥያቄዎች ነበሩኝና አንደኛ በዚህ ጥፋት ውስጥ ማለፉን በህግ አግባብ ተረጋግጦ ነበር ወይ እውነትስ ነበር ወይ የሚለው ነገር አልታየም። ያኛው መጣና እንዲህ ሲያረጋገኘውት ብሎ ክብሩን በሚያዋርድ መብቱን ባልሆነ መልኩ የደቦ ፍርድ ለመስጠት የሄደበት ርቀት አሳፋሪ ነበረ። ሰዎች ወንጀል ሊሰሩ ይችላሉ፣ ስተት ሊሰሩ ይችላሉ። ስተታቸውም ወንጀልም ይሁን አይሁን ሊጠይቀው በሚችለው አካል ብቻ ነው መጠየቅ ያለበት እንጂ የሆነ ነገር ተፈጽሟል ተብሎ ሰዎች ከሜዳ ተነስተው የደቦ ፍርድ የሚሰጡ ከሆነ ይሄ በጣም አደገኛ ካሄድ ስለሆነ በጣም መታረም ያለበት መጀመሪያ አካባቢም እንዲህ አይነት ነገር ሲደርስበት ይህ አይነት ነገር ያደረጉ ሰዎችን በትክክል ህጋዊ እርምጃ መወሰድ ነበረበት። ይሄ በጣም የተዘለለው እሱ ላይ ግን በብዙ ጫና ይዞ የመጣበት ጉዳይ ነው። እንደ ማህበረሰብ ይሄ ኢትዮጵያ ውስጥ እንዲኖር አንፈልግም፣ አይበረታታም። ነገርየው ግን ብዙ ጊዜ እየተለባበሰ ያልፋል እንጂ ኢትዮጵያ ውስጥ እንዲህ አይነት ነገሮች በደንብ መወያየት መነጋገር ያለብን ነው። ሸፍነ ልናልፈው ማንችል የዓለም ችግር የኛም ሀገር ችግር ነው። እዛ ላይ በደንብ መወያየት ያስፈልጋል። አንዳንዴ ዝም ብለን ሸፍነው ይሄድ ነው ጉዳይ ስለሆነ ብዙዎች በዚህ ልምምድ ውስጥም ስላሉ ማለት ነው። ከዛ ውጪ በዚህ ሁሉ መከራ ውስጥ ደግሞ አልፎ ሲመጣ ማናችንም ምን ስንሰራ እንደምን አናቅ። ብዙ ሰው ከመጋረጃ በስተጀርባ ብዙ የሚያረጓቸው ነገሮች አሉና ወደፊት ስላልመጣ የእያንዳንዳችን እንትን በእንዲህ አይነት እንትኖች ላይ ስላልታየ እኔ ነፃ ነኝ አንተ ግን ብሎ የወደቀን ሰው እንደገና ለመቀጥቀጥ መሄድ ምንም ጥቅም የለውም። ይሄ ልጅ መታከም አለበት፣ መረዳት አለበት። ስተትም ከሆነ አምኜ ተቀብየዋለሁ ካለ ኢትዮጵያን ሕዝብ ይቅርታ ጠይቋል። ስለዚህ የአእምሮ ጤናው መመለስ አለበት። ቤተሰብም እንደ ቤተሰብ እርዳታ አግኝተው እንደገና የሚቋቋምባቸው መንገዶች መፈጠር አለባቸው። እሱ ላይ ድንጋይ የሚወረውሩ ሰዎችም ራሳቸውን መለስ ብለው ቢያዩ መልካም ነው። ነገ ከእያንዳንዳችን ጀርባ የሚመጡ ነገሮች ለመቆም የሚያስችሉን ስለማይሆኑ ማን ነውና ሌላው ላይ ጣቱን ሊቀስር ይችላልና ልጁን በመርዳትና በማቋቋም ለሌሎችም ትምህርት በሚሆን መንገድ መረዳዳቱ በጣም ጠቃሚ ነው። ሁሉም ኢትዮጵያዊ እዚህ ላይ ቢሳተፍ የሚል መልእክት ነው ያለኝ። ለሱም ደግሞ እግዚአብሔር ጨርሶ ምሕረትን ይስጠው። ቀላል አይደለም የአእምሮ መታወክ ሰዎች ሲገጥማቸው ማለት ነው መወደው። የምርጫ በሚመለከት የተነሱ ሀሳቦች ላይ የተወሰነ ነገር በዚህኛው ዙር ማለት ወዳለው ምርጫ ራሱ ምንድነው ከሚለው ነው መነሳት የምፈልገው። እንግዲህ ምርጫ ከበርካታ መብቶች ውስጥ አንዱን የመምረጥ እና ሌላውን የመተው ሂደት ነው። በዚህ እንግዲህ ግለሰቦችን ወይም የፖለቲካ ቡድኖችን ስልጣን እንዲይዙ የሚደረግ የመምረጥ ሂደት ነው። በሀገራችን ተጨባጭ ሁኔታ ደግሞ ተወካዮቻችንን በተለይ ህግ አውጪውን የምንመርጥበት የዲሞክራሲያዊ ስርዓት ልምምድ ነው ብዬ ነው ማምነው። እንግዲህ ምርጫ ልምምድ ይፈልጋል። የኛ ሀገር የምርጫ ሂደቶች በጣም አጭር የሆነ እድሜ እንዳለው የሚያሳየን ነው። ብዙ ጣውረዶችን አልፈናል። ግን ለምርጫ ያሳየናቸው ልምምዶች በጣም አናሳ የሚባል በመራጩም በተመራጩም መካከል ያለው ግንዛቤ ገና በደንብ ልንሰራበት የሚገባና ወሳኝ የሆነ ሂደት መሆኑን መገንዘብ በጣም ያስፈልጋል። ዋናው ነገር መንግስት መለወጥ ያለበት በምርጫ ነው ብሎ እንደ ማህበረሰብ ማሰብና እዛ ላይ መስራት ግን በጣም ወሳኝ ነው። የሚመጣው መንግስት ልመጣ የምችለውም በምርጫ ነው፣ ልሄድ የምችለውም በምርጫ ነው ብሎ በደንብ ለዚህ ዝግጁ የሆኑ አመራሮችን ወደ ፊት ለፊት ማምጣት አለብን። መብቱንም ኤክሰርሳይዝ የሚያደርግና የኢትዮጵያ መንግስት ለውጥ
በምርጫና ምርጫ ብቻ ነው የሚል የፖለቲካ ሐሳብና አሰራሮችን መከተል መቻል አለብን። አሁን ባለው ተጨባጭ ሁኔታ ኢትዮጵያ ውስጥ ያለው ምርጫ ምን ይመስላል ብሎ ማየት ያስፈልጋል። ምርጫን ጊዜ እንደሚታወቀው ቀድሞ ነው የሚሰራው። እኔ አሁን ይሄ ምርጫ ሳየው ውጤቱ ኦልሬዲ የሚታወቅ ነው። ቅድሚያ ለውድድር ሊቀርቡ ይችላሉ የምንላቸውን አማራጮች ኢንተርቴን የምናደርግባቸው የፖለቲካ ምህዳሮች ምንድናቸው ብለን ስናያቸው በብዙ መልኩ የታመመ ነው። ምክንያቱም የዚህ ሀገር መንግስት በምርጫ ሳይሆን በአፈሙዝ ነው መቀየር ያለባት የሚሉ ቡድኖች በየአካባቢው ነፍጥ ያነሱበት፣ በመንግስት በኩል ስልጣኑን ለማስጠበቅ የሄደባቸው ርቀቶች፣ እዚህ ሜዳ ላይ መጥተው ሊወዳደሩ የሚችሉ አካላት አቅም ማጣት፣ የኢትዮጵያ ህዝብም እከሌን ቢመጣልኝ የተሻለ ነው ብሎ የሚያይበት አማራጭን ለማግኘት የታወከበት፣ እንደው እንደ ሀገር ስናየው በጣም የተሳከረ አደገኛ ጥፋት ላይ እያለን የመጣ ምርጫ ነው ብዬ ነው የማስበው። ስለዚህ እነዚህን ቀደም ያሉ ምህዳሮችን ዘጋግተናቸው ስለነበረ እንደምናስበው በጣም የተሻለ ዲሞክራሲያዊ ምርጫ ለማድረግ የምንሄድበትን መንገድ በአንድም በሌላ መልኩ የተደነቃቀፈ እንደሆነ ይሰማኛል። ግን እስከ ምንም ጉድለቱ ኢትዮጵያ ውስጥ መንግስት መቀየር ያለበት በምርጫ ነው ብለው ይሄንን አክብረው ለውድድር የቀረቡትን ተፎካካሪም ይሁን የገዢው ፓርቲ እንቅስቃሴዎች መደገፍ አለባቸው፣ መለመድ ያለበት ስለሆነ ማለት ነው። ከዛ በተረፈ ግን ተፎካካሪ የምንለው አካል ጠንክሮ ያልመጣበት፣ እንደገና መንግስትን በራሱ ሌሎች ተፎካካሪ ኃይሎች ጠንክረው እንዲመጡ ቀደም ሲል ያልሰራበትና አሁን ስናየው ዛሬ የሆነ ሰው ተነስቶ ማነው ሰኞ ዕለት የሚያሸንፈው ብትለው በሙሉ ልብ ሊነግረን የሚችለው መንግስትም ሌሎች ተፎካካሪ ፓርቲዎች አቅም እንደሌላቸው እና ከሱ ጋር ተወዳድረው ማሸነፍ እንደማይችሉ ስለሚያውቅ የፓርላማ ወንበር እንደ ባለፈው ምርጫ 90% አንድ ፓርቲ ብቻ እንዳይሆን የተለያዩ ቦታዎች ላይ ቦታ ለቆ ነው። በነገራችን ላይ እዚህ ቦታ ላይ አልወዳደርም እናንተ ኑና ይሄንን ቦታ ያዙት ብሎ ቆጥሮ ሰፍሮ የሰጠበት የምርጫ ሂደት ያለበት ነው ያለውና ግን እስከ ምንም ጉድለቱ ቢሆን በዚህ ውስጥ በአገራቸው ተስፋ ሳይቆርጡ፣ በነገራችን ላይ ለተቃዋሚዎች ክብር አለኝ፣ በአገራቸው ተስፋ ሳይቆርጡ እንዲህ አይነት ስርዓት መምጣት አለበት ብለው ሰላማዊ የፖለቲካ ትግልን መርጠው እዚህ ውስጥ የተሳተፉ ያሉ ሰዎች እርሾ ነው እየተው ያሉት። ዝም ብሎ አይመጣም። ይሄ ዲሞክራሲያዊ ምርጫ ዝም ብሎ አይመጣም። ሂደት አለው፣ መድከም ይፈልጋል፣ ባህል አለው። ያንን ባህል ለማምጣት ግን እያደረጓቸው ያሉት ጥረቶች ቀላል የሚባሉ አይደለም። እስከ ምንም ጉድለቱ በጣም ብዙ ልናወጣለት እንችላለን። ቀድመን ተንብየነዋል። በቃ ብልጽግና ለሚቀጥለው 5 ዓመት እንደሚመራ ሂደቱ በሙሉ ያስታውቃል። በቃ ምርጫ ቀድሞ የሚሰራ ነገር ስለሆነ የመጨረሻው ቀን ለሴሬሞኒ ነው እንጂ የሚካሄደው ማን እንደሚያሸንፍ እሺ ቀድሞ ስለሚሰራ ኦልሬዲ ያውቀናል። ግን በዚህም ውስጥ ቢሆን በሀገራቸው ተስፋ ያልቆረጡ ኢትዮጵያውያን ለህዝባቸው የምርጫ ልምምድ ለማምጣት የሚያደርጓቸውን ጥረቶች ግን ሳላደንቅ አላልፍም ለማለት ነው። በቀጣይ የሚኖረኝ እንትን ተጣልፍ። ቴንክ ዩ ቅድስቲና ፍሬ ቴዲ ቴንክ ዩ። እንዴት ናችሁ ሁላችሁም? አመሰግናለሁ ቴዲ። እኔ እንኳን የኔን ሀሳብ ለመግለጽ ከሶፎንያስ ነው የምጀምረው። እዚህ ጋር የሶፎንያስን የመውደቁን ወይም የመሰበሩን ሁኔታ ስናይ ምን ያህል ይሄ የደቦ ማለት የሰዎች አፍ ወይም ደግሞ ፍርድ የሰው ልጅን የአንድን ፋሚሊ ህይወት እንዴት እንደሚሰብር ያየሁበት ነው። ነገሮቹ በሚራገቡበት ሰዓት ላይ በጣም ነበረ ሳዘን ስጸልይለትም የነበረው። ምክንያቱም አንዳንዴ ወደ አልሆነ አቅጣጫ እንድንሄድ ያደርገናል።
ተፈጠረ በተባለው ነገር ልጁ ኢሚዲየትሊ ስራ ሪዛይን አድርጎ ወደ ጸበል ገብቻለሁ ነበር ያለውና ያ የተዘጋጀበት አልነበረም። አንደኛ፣ ሁለተኛ ደግሞ የአእምሮ ህመም ታማሚዎች መድኃኒታቸውን መተው የለባቸውም። በሃይማኖትም ትሪትመንት ቢኖርም መድኃኒት መቆም የለበትምና በፍጹም ትላንትና ያየሁትን አይነት ፒክቸር ኤክስፔክት አላረኩትም ነበርና በጣም ተጨነቄ ነበር የዋልኩት። ያን ፎቶና ቪዲዮ ካየው በኋላ በተለይ ይቅርታ እያስባሉት የቀረጹት ቪዲዮ አልጨረስኩትም። በጣም ነው ያዘንኩት። በተለይ ደግሞ አንድ ታለንትድ የሆነ ጎበዝ ልጅ እንደዚህ ተሰብሮ ማየት፣ የእናትየውን ሁኔታ ማየት በጣም ይሰብራል። ይሄ በጣም ምን ያህል ሰውን እንደምንሰብር ነው የተረዳሁበትና በጣም መስተካከል ያለበት ነገር ነው። ብድግ ብለን የሆነ ሰው ላይ መፍረድ የለብንም። ይሄ ነገር መቆም አለበት። የእውነት ትልቅ ትምህርት ሊሆነን ይገባል። ቴዲ አንተም ብዙ ሰዎችን ስለምታውቅ የሚረዳበት መንገድ ለዘላቂነት ምናልባት ወደ ስራ ላይ መለስ ይችላል፣ ወደ ማህበረሰቡ ላይ ይቀላቀል ይችላልና በስነ ስርዓት በቋሚነት ሊረዳበት በሕክምናው በኑሮ ደረጃ መንገድ ቢደረግ እኔም መሳተፍ ፈልጋለሁ። በጣም ነው ያዘንኩት። እግዚአብሔር ከቤተሰቡና ከሱ ጋር እንዲሆን ምኞቴ ነው። ጸልይለታለሁ። በጣም ነው ያዘንኩት። የእውነት የወንድ ልጅ እናት ነኝ። እንደዚህ ሆኖ ማየት እናትየውን በተለይ ሳይ በጣም ነው እንትን ያልኩት የተጨነኩት። እግዚአብሔር ይርዳው ነው የምለውና ልንማርበት ይገባል። ሰው ልጅን አሁን አንድ ቤተሰብ ነው የሰበር ነው። በቃ አንድ ቤተሰብ አንድ ወጣት ፊውቸር ያለው ጎበዝ ታለንትድ ደግሞ ይዘው ታለንትድ በጣም ጎበዝ ልጅ እኮ ነው። እኔ በጣም ነው ያዘንኩት። ኤኒዌይ ልለፈው በዚህ ይሄኛውን ማለት ነው። ሁለተኛው ሐሳቤ በምርጫ የሚለው ነውና ኢትዮጵያ ላይ ምርጫ ለምን ይደረጋል ብለው ብዙዎች ሲቃወሙ፣ ምርጫው ከመድረሱ በፊት ምርጫ መደረግ የለበትም ብለው እንቅስቃሴ ሲያደርጉ የነበሩ ብዙ አካላትን አይተናል። እንደ ሀገር ቴዲ ካንተ የምወደውና የምደግፈው ነገር ቢኖር ኢትዮጵያን የሚሰድብ ኢትዮጵያን የሚያንቋሽሽ ወይም ደግሞ ኢትዮጵያን ፈርሳለች፣ አልቃለች፣ ጠፍታለች የሚል አካል ጤነኛ አይደለም። አንተ ማልደራደርበትም ነው የምትለውና እኔም የኔ አቋሚያ ነው። አንድ ሰው ኢትዮጵያን ለመንካት እኔ ማን ነኝ ብሎ ማለት አለበት። ምክንያቱም ኢትዮጵያ ትልቅ ሀገር ናት፣ ትንሽ አይደለችም። እኛ ግን ራሳችንን ከኢትዮጵያ በላይ አድርገን ነው መሰለኝ የምናየውና የምንፈርደው የምንሰጠው አስተያየት ለወደፊት ጀነሬሽን ራሱ ምን ያመጣብናል ብለን እንኳን ማሰብ የማንችል አንዳንዴ ሁሉ ትምህርት ቤት ሁሉ ይሄድን አይመስለኝም። ምክንያቱም እኛ ስናድግ ማህበረሰብ አሳድጎናል፣ የሃይማኖት ድርጅቶች አሳድገውናል፣ ቤተሰቦቻችን ትምህርት ቤት አሳድጎናል እና ኢትዮጵያዊነት በራሱ ትልቅ ውበት ክብር ያለው ነበር እና አንዳንድ ሰዎች አስተያየት ሲሰጡ እደነግጣለሁ። ልጄ እንዴት አይነት አገር ነው የሚረከበው ብዬ ማለት ነው እና መንግስት የተረከበው ሀገር የተበላሸ የተከፋፈለ ባዶ አካውንት ያለው በጣም የወደቀ ሀገር ነው የተቀበለው። ስለዚህ ያን የወደቀ ቤት ለመተካትና ወደ ነበረበት ወይም ወደ ታሰበበት ለመሄድ መስራት አለበት። ሲሰራ ደግሞ ማብኳት አለ፣ ማፍረስ አለ፣ መቀጥቀጥ አለ፣ መመታት አለ። ኦፍ ኮርስ በሀገሪቷ ላይ የሚታዩት የሴኩሪቲ ችግር፣ ኮራፕሽን፣ የአስተዳደር በደሎች ብዙ አይነት ነገር አለ። ጀነሬሽን ላይ የምናየው ያልተገባ ካራክተር ሁሉ የዛ ውጤት ነው። አሁን እኛ ፍሬውን እየበላን ነው፣ ፍሬውን እያየን ነው። ነገር ግን አሁን የሚሰራው ስራ ለ20 ዓመት ከ10 ዓመት በኋላ ከ30 ዓመት በኋላ ለሚመጣው ጀነሬሽን ነው። ለኛ ላይ ይታየን ይችላል። ስለዚህ ምርጫ መደረግ አለበት ሲባል አሁንም ብቻ አይደለም ማየት ያለብን። የኔክስት ጀነሬሽን ይሄን ልምምድ እንዴት ያየዋል ይላል። የኔ ልጅ እንዴት አድርጎ ይሄን ምርጫ ያየዋል። ለምሳሌ ምርጫው ከመድረሱ በፊት እያወራን ነው፣ እየተነጋገርን ነው። አሁን ምርጫ ስላለ ትምህርት ተዘግቷል። ዴይሊ ኮንቨርሴሽናችን ነው። ልጄ ስለ ምርጫ አቅም የ7 ዓመት ልጅ ነው። ነገር ግን ውስጡ ከትቼበት ነው ማደግ ያለበት፣ ነገ ምን አይነት ኢትዮጵያ ሊረከብ እንደሚችል ማለት ነው። ሁለተኛ ነገር ደግሞ በጦርነት የሚመጣ ስልጣን፣ በጦርነት የሚመጣ ማንኛውንም ፓወር ኔክስት ጀነሬሽን ኖ ማለት አለበት። ያንን ደግሞ ኖ የምናሳየው እኛ ነን እና በጦርነት በየትኛውም ዳይሬክሽን ላይ ያለ ኢትዮጵያ ላይ ምንድነው መሳሪያ ያነገበ ኃይል የሚቀበለው ጀነሬሽን እንደማይኖር እኛ በመሐከል ላይ ያለን ብንበደልም ባንበደልም ጥሩ ሁኔታ ላይ ብንሆንም ባንሆንም ማሳየት መቻል አለብንና በጦርነት የሚመጣ ስልጣን አይኖርም። በቃ ኢትዮጵያ ላይ አይኖርም። በምርጫ ነው ከነ ጥፋቱ ካለው ነገር አንፃር ሁሉ ነገር ጦርነት የሚመጣ ስልጣን አይኖርም። ሶስተኛ ነገር ደግሞ ኢትዮጵያ ላይ ያለው ምርጫ ውሸት ነው ይላል ብዙ ሰው ማለት ነው።
ይሄ የእውቀት ማጣት ነው። ሲጀመር እኮ ምርጫ ሲደረግ ዝም ብሎ ምርጫ አይደረግም። ኢንተርናሽናል ኃይሉ ይመለከታል። ብዙ ሀገራት ከኢትዮጵያ ጋር ጥሩ የዲፕሎማቲክ ግንኙነት ያላቸው ሀገሮች በገንዘብ ደረጃ ሁሉ ይረዳሉ፣ በሴኩሪቲ ይረዳሉ፣ እንደገና ኮንሰልቲንግ ያደርጋሉ፣ ምርጫውን ይከታተላሉ። አንድ ሀገር ምርጫ አድርጌ ነው አጭበርብሮም ቢሆን የመጣውት ብሎ ካለ ተቀባይነቱ በዓለም ላይ ከፍተኛ ነው፣ የግዴታ ነው። በቃ ይሄ ልምምድ ነው፣ ህግ ነው፣ ኢንተርናሽናሊ ማለት ነው። ስለዚህ ኢትዮጵያ ላይ ምርጫ መደረግ የለበትም የምትሉ አካላት ቆም ብላችሁ ኢትዮጵያ ላይ ምርጫ መደረግ አለበት። ለማ ለዛሬም ከነጥፋቱ ለጀነሬሽን የወደፊት ልምምድን ያመጣል። ከእንደገና ደግሞ መንግስት ከምንቃወመው ይልቅ ያለውን ጥፋት ይሄን አስተካክለክ ምራን፣ ይሄን ቦታ ላይ ይስተካከልልን ብለን ነው መጠየቅ ያለብን ማለት ነው። ሁሌ ተቃዋሚ መሆን አይደብርም እንዴ? ሁሌ ኔጌቲቭ ነገር ማውራት አይደብርም? መንግስትን ብደግፈው 100% አልደግፈውም። ሁሌ እናገራለሁ። ኮራፕሽን አለ፣ የሴኩሪቲ ችግር አለ፣ የአመራር በደል አለ፣ ብዙ የምናየው ነገር አለ አይደለ? ግን ያን እንዴት አስተካክለን ለኔክስት ጀነሬሽን እንስጠው ነው። ኢትዮጵያ ውስጥ ብዙ ጊዜ ወይም ኢትዮጵያኖች ልጆች ከወለድን በኋላ ከ18 ዓመት በኋላ ልጄ ምን ይሆናል ብሎ የሚያስብ ወላጅ ስንቱ ነው? ለወደፊት ልጆቻችሁ አስባችሁ ታውቃላችሁ? ከ18 ዓመት ሲሆን ዩኒቨርሲቲ ሲገባ ያለ ፊውቸሩን አስባችሁ ታውቃላችሁ? አታውቁም። ኢትዮጵያም እንደዛ ናት። ስለዚህ እኔ ላጠቃለውና የብሶት ፖለቲካ መቆም አለበት። ፖለቲሽያኖች በብሶት መምጣት ማቆም አለባቸው። ፊውቸርን ሊያሳዩን የግድ ነው። ይሄን ደግሞ ማለማመድ አለብን። በአሁን ሰዓት ላይ ያለው የኢትዮጵያ መንግስት ወደፊትን ነው የሚያወራው፣ ተቃዋሚዎች ደግሞ ብሶትን ነው የሚያወሩት። ጦርነት የሚመጣ ስልጣን የለም። ያንን ለልጆቻችን ስንል በጦርነት የሚመጣ ስልጣን መቃወምና ኖ ማለት አለብን። ከዛ ውጪ ደግሞ የሚደረገውን ጥሩ ነገርም እያሳየን ብንቃወም ያምርብናል። ሁሉንም ነገር መቃወም ያስጠላል። የብልጽግና ተወዳዳሪዎች ወይም መንግስትን ካያችሁት እያሳየ ያለው ነገር ማአት ከመሆኑ የተነሳ ለማየት ደክሞናል፣ የተሰሩ ስራዎችን ማለት ነው። ተቃዋሚዎች ግን ብሶት ነው እየነገሩኝ ያሉት። እኔ አሁን ቀኔን ማበላሸው ይመስላችኋል? ብሶት እያዳመጥኩ ፊውቸርን ነው ማየት የምፈልገው። ለምን? የተሻለች ኢትዮጵያን ማየት ስለምፈልግ ማለት ነውና ሁሌ መቃወም ትንሽ ይከብዳል። ስለዚህ ነገን እንመልከት ብዬ እላለሁ። ቴዲ አመሰግናለሁ። ቴንክ ዩ ፍሬ። አይ ነው ብዙዎቻችሁ አንዳንዶቻችሁ መስማት የምትፈልጉት ነው፣ አንዳንዶቻችሁ መስማት የማትፈልጉት ነው። መቻል አለባችሁ፣ መቻል አለብህ። መተህ ደግሞ የምታደርገውን ትግል ደግሞ እንደዚህ አይነት ቦታዎች ሲከፈቱ ተሻምተህ ገብተህ ተንሸራተህ ገብተህ ተጋፍተህ መግባት አለብህ እንጂ አታስገባንም። ወይ ቤት መጥቼ ሪኩዌስት አልክልም። በተደጋጋሚ ነግሬያቸዋለሁ። የመጡትን አስተናግዳለሁ። ካልመጣህ ደግሞ የራስህ ጉዳይ ነው እኮ ያልኩህ። እኔ እንዳንተ ፖለቲከኛ ብሆን ተንሸራትቼ እገባለሁ ያገኘሁበት ቦታ ላይ ታጋይ ብሆን ማለት ነው። ስለዚህ በዛ አውድ ነው እያወራን ያለ ነው። ስለዚህ አይ ነው አንዳንዶቻችሁ መስማት የማትፈልጉት ነው፣ አንዳንዶቻችሁ መስማት የምትፈልጉት ነው። ምን ማድረግ አልችልም። እሺ የመጨረሻ ዙር ነው ማደርገው። ዛሬ ብዙ አልቆይም።